ባሳለፍነው ቪዲዮ የተንዊን ህጎች ኢዝሃርን አይተናል። ኢዝሃር ማለት ግልጽ ማድረግ ሲሆን ወይም ኑን ሳኪና ተንዊንን የኢዝሃር ፊደሎች ከኑን በኋላ ወይም ከተንዊን በኋላ ሲመጣ ግልጽ አድርጎ ማንበብ ይሆናል። በዚህ ቪዲዮ ደግሞ ሁለተኛ የሆነችውን የኑን ህግ ኢድጋም እናያለን። ኢድጋም ማለት መጨፍለቅ ሲሆን ኑንን ወይም ተንዊንን ኢድጋም ፊደሎች ተከትሎ ሲመጡ ጨፍልቆ ማንበብ ማለት ነው። ኢድጋም ፊደሎች 6 ናቸው። እነሱም ያርመሉ ተብሎ ይጠራሉ። ያ፣ ራ፣ ሚም፣ ላም፣ ዋው እና ኑን ናቸው። እነዚህ ከኑን በኋላ ወይም ከተንዊን ተከትሎ እነዚህ ስድስቱ ወይም ከስድስቱ አንዱ ከመጣ ኑን ተጨፍልቃ ትነበባለች። ለምሳሌ ኸይረን የራ። ከተንዊን በኋላ የኢድጋም ፊደል ስለመጣ ተንዊኑን ጨፍልቀን እናነባታለን። ነገር ግን ኢድጋም ለሁለት ይከፈላል። ኢድጋም ቢጉና እና ቢላ ጉና ሲሆን ኢድጋም ቢጉና ከስድስቱ ፊደላት አራቱ ሲሆን የንሙ ወይም የኑን ሚም ዋው ናቸው። ከሪ ሁለቱ ላም እና ራ የኢድጋም ቢላ ጉና ፊደል ነው። ቢጉና ማለት አፍንጫ ቆይታ ወይም ጉና ያለው፣ ቢላ ጉና ማለት ደግሞ ጨፈለቃል ግን ጉና የሌለው ማለት ነው። መሰል ትምህርቶችን ለማግኘት አለይኩም ወለይኩም ማዕከልን መቀላቀል ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።